ይህንን ነገር መናገር ይኖርብኝ አይኖርብኝ አላውቅም፣ ግን ሄርሜላ ሳታረጋግጥ ኦኬ ስላረገዘች ግዴታ አብረን መሆን አለብን በሚል ሐሳብ ነው ከሱ ጋር የሆነች ያለችው ነው የምትይኝ? ይመስለኛል። ማለት እሱ አይደለ ታለ ስታይ ደግሞ የገንዘቡ ነገር ይኖራል አይደል? ከዛ አንጻር ነው ብቻ ያው ሲታረግ ያስታውቃል። እሱ ልክ ነሽ። ግን አሁን አንዳንዴ የሆነ የህመም ስሜት ኖርማል የህመም ስሜት ሜቢ ሊሆን ይችላል፣ አንዳንድ ነገሮች ሊሆን ይችላል። ሜቢ እኔ ካንቺ በላይ አላውቅም፣ ያው ሴት ስለሆንሽ አንዳንድ ነገሮችን በደንብ በቅርበትም ልታውቂ ትችያለሽ። እና ግን ኖርማል የህመም ስሜት ቢሆንስ ይሄን ያን እንዲል ታረጋግጫለሽ ወይስ ከአብርሽ ጋር ያላቸውን ግንኙነት አብሮ መቀራረቡን አብሮ መዋላቸውን በደንብ አይተሽ ነው ይሄን ነገር ልትወስኝ ይቻልሽ? ሰላም እንዴት ናችሁ? ቻናሌ ቤተሰቦች ዛሬም በአዲስ ቪዲዮ ተመልሰን መተናል። እንዴት ናችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ስራ ላይፍ ኤቭሪቲንግ እንዴት ነው እናንተ ጋር? እኔ ጋር በጣም አሪፍ ነው፣ እግዚአብሔር የተመሰገነ ይሁን። እናንተን ጋር ደግሞ ሰላም እንዲሆን ጥሩ እንዲሆን የሁል ጊዜ ምኞቴ ነው። ያው ስትጀምሩ ይህን ቻናል ሰብስክራይብ ምትላበታ ቀይ ከሆነች ነካ ማድረጋችሁ እንዳትረሱ። ያው ቪዲዮ ደግሞ ለሁሉም ሰው እንዲዳረስልኝ ላይክ ማድረግ ሁላችሁም ስትጀምሩ ላይክ ለማድረግ ሰፖርት አድርጉኝ። ያው ይሄ ቪዲዮ በዚህ ቪዲዮ ይሄ ላይክ ቢያንስ 1000 ላይክ እንፈልጋለን። በዚህ ቪዲዮ ሁላችሁም እንዳተሳፍሩኝ ይሄን ቪዲዮ 1000 ላይክ እናስገባው። ያው ሐሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። ያው ሰሞኑን እየተነሳ ያለው እየተወራ ያለው ነገር ሁላችሁም የምታውቁት ነው። ከናንተ ምንም የተደበቀ ነገር የለም። ብዙዎቻችሁ አሁንም ኮሜንት ላይ ተሳደባላችሁ። እኔ ምንም አላችሁም ቴንኪዩ ነው ብለው የምትሰርቡኝንም ሰፖርት የምታደርጉኝም ሁላችሁም ቴንኪዩ ነው ብለው አሁንም ቢሆን እኔ አብርሃምን እየሰደብኩ አይደለም። አብርሃም ወደ ትክክለኛው መንገድ እንዲመጣ ሐሳቤን የገለጽኩ ነው እንጂ አብርሃምን እኔ ተሰድቤውም አላቅም። እሱ ጋር ያለኝ ነገር ደግሞ እንደ ወንድም ነው ያወራ ያለውትና በዛ መንገድ እንድትረዱት ነው የምፈልገው። ሁላችሁም ደግሞ ይሄ ነገር ተገንዝባችኋል ብዬ አስባለሁ። ምክንያቱም አብርሃም የሚያደርገው ነገር ልክ እንዳልሆነ ሁላችሁም ነው የአብርሃም ፋኖች ራሱ ይሄን ነገር እንደተገነዘባችሁ ነው የሚታወቀኝና ሁላችሁም አሁንም ቢሆን ሩታን ሰፖርት እንድታደርጓት ፈልጋለሁ፣ ካጠገባ እንድትሆኑ ፈልጋለሁ። እሱ እንደፈለገ ሲሆን እሷ ግን አሁንም ልጄን ትዳሬን ብላ ነው ተቀምጣ ያለችውና ሁላችሁም በተቻላችሁ አቅም ከሩታ ጋር እንድትሆኑ ስል ከወዲሁ እነግራችኋለሁ። ዛሬ የሄርሜላ ጓደኛ አንድ መነግር ነገር አለ ብላኝ ነበረ። ደውዬ እነግርሃለሁ። አንድ በጣም አሳሳቢ ነገር ነውና አንተ ማወቅ አለብህ፣ ቤተሰቦችን ማወቅ አለባቸው። ይሄ ነገር ግዴታ ምን ነገር አለበት ብላኝ ነውና እስቲ ምን እንደምትለን አብረን የምናየው ይሆናል። ሐሳቧንም ደግሞ የምንሰማ ይሆናል። ልደውላትና ምን እንደምትል አብረን እንሰማለን። እስቲ የደወልኩላት ነው። ሐሳቧ ምን እንደሆነ ደግሞ የምንሰማ ይሆናል። ሄሎ ሄሎ፣ አይሰማም? ይሰማል። እንዴት ነሽ? እኔና እግዚአብሔር ይመስገን። እንዴት ነህ? አለሁልሽ። ጀርሚ ነኝ። አውቅሽኛል? አውቄያለሁ። ሁሉ ሰላም አለሁልሽ። እንዴት ነሽ አንቺ? ነኝ እግዚአብሔር ይመስገን። ባለፈው እኮ ላወራሽ ፈልጌ አልተመቸኝም ነበርና ለዛ ነበር የቀጠልኩ። አሁን ላይ እኔ ዩቲዩብ ላይ ነው ያለሁትና መናገር የምትፈልጊውን ነገር ኦዲየንሶቼም ማወቅ የሚፈልጉትን ነገር የአብርሃም የሩታም እንዲሁም የሄርሜላ ቤተሰቦች እንዲያውቁ የምትፈልጊውን ነገር እና መንገር አለብኝ ብለሽ ያሰብሽውን ነገር ንገሪኝ እስቲ። ምንድን ነው? ምን መሰለህ፣ ይሄንን ነገር መናገር ይኖርብኝ አይኖርብኝ አላውቅም፣ ግን ሄርሜላ ሳታረጋግጥ ማለት እኔና እንጃ አብረን በነበርንበት ሰዓት ማለት ከኔ ጋር ጓደኛ በሆነችበት ሰዓት እንግዲህ ማለት ያለሽልሻል ታሪክ ምን ይላታል ምናምን እና ከዛ ማለት ጥርጣሬ ነው። እርግጠኛው የሚበት ሳይሆን ብቻ ያው ሲታረግ ያስታውቃል። እሱ ልክ ነሽ። ግን አሁን አንዳንዴ የሆነ የህመም ስሜት ኖርማል የህመም ስሜት ሜቢ ሊሆን ይችላል፣
አንዳንድ ነገሮች ሊሆን ይችላል ሜቢ እኔ ካንቺ በላይ አላውቅም። ያው ሴት ስለሆንሽ አንዳንድ ነገሮችን በደንብ በቅርበትም ልታውቂ ትችያለሽና ግን ኖርማል የህመም ስሜት ቢሆንስ ይሄን ያን እንዲል ታረጋግጫለሽ ወይስ ከአብርሽ ጋር ያላቸውን ግንኙነት አብሮ መቀራረቡን አብሮ መዋላቸውን በደንብ አይተሽ ነው ይሄን ነገር ልትወስኝ ይቻልሽ? እንዴት መሰለህ አብርሽ ስር እያለቻለችው በዛ ኬዝ ይመስለኛል። ኦኬ ስላረገዘች ግዴታ አብረን መሆን አለብን በሚል ሀሳብ ነው ከሱ ጋር የሆነች ያለችው ነው የምትይኝ? ይመስለኛል ማለት ሰው ነው ታለ ስታይ ደግሞ የገንዘበው ነገር ይኖራል አይደል? ከዛ አንፃር ነው። ልክ ነሽ እኮ አንዳንድ ነገሮች ሁኔታዎች ያስመስላሉ። በእርግጥ እኮ አንዳንዴ ልንገምት እንችላለን እኛም ከምናየው ከምንሰማው ነገር ከሁኔታቸው ምናምን የሚዲያ ነገሮችን ልንገምት እንችላለን። ግን ያው ጀጅ ለማድረግ ወይም ደግሞ እነሱ ላይ ለመፍረድ ወይም ደግሞ ይሄ ነገር እርግጠኛ ነን ለማለት ያዳግታል እና ይከብዳል ትንሽ። ብቻ ግን እስቲ አንቺ ሜቢ እርግጠኛ ሆነሽ ይሆናል ይሄን ነገር አጠገብሽም ስለሆነች በቅርበትም ስለምታያት ምናምን ይሄን ነገር እርግጠኛ ሆነሽ ነው የምታወሪውና ሜቢ የሚያሰቁሰኝ ነገር እንዳይሆን ይሄ ነገር እርግጠኛ ነሽ ሪል? ዋው ኦኬ እስቲ እርግጠኛ ለመሆን ብዙ ማየት ያለብን ነገሮች ቢኖሩ ግን አሁን በእርግጠኝነት እንደዛ ያለችበት ሁኔታ እና የኔ ቤተሰቦችም አሁን የአብርሽን ስም ለማጥፋት ምናምን እየሄድኩ እንዳይመስላቸው ወይም ደግሞ የሱን ስም አጥፍቼ ምናምን የምጠቀመው ነገር የለምና የሱን ስም እያጠፋው ምናምን እንዳይመስላቸው ሜቢ ይሄ የአንቺ ሀሳብ ነው። አንቺ ያይሹን የተገነዘብሽውን ነገር ነው ነገርሽኝ ያለሽና እኔ እርግጠኛ አይደለሁም። አንቺ ግን እርግጠኛ እንደሆንሽ ነው ነገርሽኝ ያለሽ። ኦኬ እስቲ ያው ነገሮችን ያው ከዚህ በኋላ የምናያቸው ነገሮች ነው። ሜቢ ነገር ሀፕን አድርጎ ከሆነ ያው የምናየው ነገር ነው ለወደፊትና እስቲ እውነት ይሁን አይሁን አላወኩም። እኔ አንቺ እውነት እንደሆነ ነው ነገርሽኝ ያለሽው። ብቻ አሉባልታ እንዳይሆን እኔ አሉባልታ ወይም ደግሞ ዝም ብሎ የተወራ ወሬ እንደሆነ ነው መገንዘብም ማወቅ የምፈልገው። እንደዛ እንዲሆንም ነው መመኘውና ለማንኛውም ነገር ቴንክ ዩ አዲስ ነገር ካለ ግን አሳውቂ። ሌላም ነገር ታው እሺ ቤተሰብ እንደሰማችሁት ነው የሄርሜላ የቅርብ ጓደኛ ናት፣ አብራት የምትኖር የቅርብ ጓደኛዋ ናትና ይሄን ነገር በቅርበት አይቻለው ተገንዝቤያለው። እኔ ሴት ነኝ እንዲያ ነገሮችን በቅርበት ማቅ ነኝ። ለኔ አዲስ አይደሉም የእርግዝና ስሜቶች አዲስ አይደሉምና ይሄን ነገር እርግጠኛው ነኝ የምነግርህ አርግዛለች ሄርሜላ ነው የምትለው። ከአብርሽ ሄርሜላ አርግዛለች ነው የምትለውና እውነት ይሁን አይሁን አላቅም። እንዲህ አይነት መረጃዎች ሜቢ የማጣራት ድርሻ እኔ አይደለም። ምክንያቱም አጠገባችሁ ስላልሆንኩኝ በቅርበት የማየው ነገር ስላልሆነ እኔ አንዳንድ ሀሳቦችን ለእናንተ ማጋራት ብቻ ነው የምፈልገው። ገባችሁ አይደል? አብርሽን ጉዳቱን ወይ ደግሞ ውድቀቱን መመኛ አይነት ሰው ሆኜ ሳይሆን እንዲህ አይነት መረጃዎች ሲደርሱ እውነት ነው አይደለም የሚለውን ነገር እናንተም በእናንተ ፊት አቅርቤ እናንተም ደግሞ አንዳንድ ነገሮች እንድትገመግሙ እንድታውቁ በእናንተም በኩል ደግሞ ሰርች እንድታደርጉ መረጃም ማስረጃም ካለ ደግሞ ኢንስታግራም ላይ ለኔም መላክ ትችላላችሁ። እንዲያ ነገሮች ሲመጡ አዳዲስ ነገሮች ካሉ ጥሩም ሆነ መጥፎም ማለት ነው። ምክንያቱም ለሩታ እንዲያ ነገሮች በጣም ወሳኝ ስለሆኑ ሩታን በጣም ስለሚጠቅማት እንዲያ ነገሮችን ሪል የሆኑ ነገሮችን ብናቅ አሪፍ ነው ቢያስባለሁ። ይሄ ነገር ግን እውነት ይሁን አይሁን አላቅም፣ ጊዜ የሚፈታው ነገር ነው። 3 ወር 4 ወር ሲሆነው ሜቢ እርጉዝ ከሆነች የሚታይ ነገር ስለሆነ በዛ ጊዜ ልዩነት ውስጥ የምናየውናል እና ኢቭን በቃ አብርሽ ፕሊስ ከእንዲያ ነገር ተቆጠብ። እንዲያ ነገሮች የተወሩብህ ነው፣ እንዲያ ነገር የተነሳብህ ነውና ፕሊስ ከእንዲያ ነገር ተግባር ብትቆጠብ አሪፍ ነው። ይሄ የወንድምነት ምክሬ ነው እንጂ አንተን ጠልቼ ምናን አይደለም። ትላንት ኤፍሬም የሚሰራውን ቪዲዮ አይታችኋል። ወንድምየው ራሱ ስማችንን አታጥፋ፣ ቤተሰቦቻችንን አታሰድብ፣ አርፈ ተቀመጥ፣ ትዳረን ልጅ ጋር ሁን ብሎ ተናዶ ቪዲዮ ሲሰራ ነበርና ሁላችሁም እሱ ቪዲዮ ደግሞ አይታችኋል ከዚህ በፊት እና እኔም ያን ነው እንደ ወንድም ነው የመከርኩት ያለሁት እንጂ ለሱ ክፉ ነገር አስቤ ወይ ደግሞ ክፉ ነገሮችን ቀምሬ ምናም ሴታፕ ማመቻች ሰው አይደለሁምና ከዛ አንፃር እንድታዩት ፈልጋለሁ። እስቲ አዲስ ነገር ካለ ደግሞ በቀጣይ ቪዲዮ የማሳያችሁ ይሆናል። በጣም ነው የማመሰግነው።
መልካም ቀን።